አሁን የኛ ሰው ብዙ ጊዜ ግሎባል ሲባል አሜሪካና አውሮፓ ብቻ ነው የሚያስበው። ሌላ አፍሪካም አለ፣ ኤዥያም አለ። በዛ ላይ ብዙ ጊዜ ኤዥያን እንረሳለን። በጣም ትልቅ ማርኬት ነው። በጣም ላይክ ቻይናና ህንድ አንድ ላይ ራሱ 2.5 ቢሊዮን ናቸው መሰለኝ። ስለዚህ አንድ ፕሮዳክት አሁን ፎር ኤግዛምፕል እኔ እንደ አቀልድ ይሆን አላቅም፣ ምናልባት እውነት ነው፣ ግን በ40 እድሜ ስደርስ በጡረታ መውጣት ፈልጋለሁ አልኩኝ። ከመውጣቴ በፊት 2 ፕሮጀክት አለኝ። አንዱ ጌሙ እዚህ ለአፍሪካ ነው የተሰራ 1.5 ቢሊዮን ሰው ማለት ነው ሪች ያለኝ ፖቴንሻል ሪች። ሁለተኛው የኢትዮጵያ ቡና ህንድን ማስገባት እና ህንድን ካፕቸር ማድረግ፣ በዚህ ዶሚኔት ማድረግ። ለምንድን ነው ህንድ እና አፍሪካ ያልኩት? አፍሪካ እንኳን ኦኬ ይሄ አገሬ ስለሆነና ያው ስለማውቀው ነው። ህንድ ግን አንድ ማርኬት፣ አንድ ቋንቋ፣ 1.3 ቢሊዮን ሰው ካዳረሰልኝ በየቀን የሚጠጡት እቃ ማዳረስ ከቻልኩኝ ሁለተኛ ሌላ ማርኬት አልነካም። እስከ ትውልዴ ሁሉም ሰው ላይክ ቢሊየነር ሆነን ነው የምንኖረው። ቡና ላይክ 10% እንኳን ከ1.3 ቢሊዮን ከጠጣ ቡናውን በየቀን because እንደ ሱስ ነገር ነው አይደል ቡና። ይሄን አንዳንድ ጊዜ እንረሳለን። አውሮፓ አሜሪካ ሲደርስ ብቻ ሰክሰስፉል የምንሆን ይመስላችኋል። ስለዚህ አንደኛው አድቫይዝሽ ግሎባል ማርኬት ሲባል ኤዥያንም ሌላንም actually more Asia እኛ እኮ ኢትዮጵያዊ መሆን እኮ የተከበርን ነን። በሌላ አፍሪካ ሀገር ናይጄሪያ እንሄድ 200 ሚሊዮን ሰው ይወዱናል። ለምን እዛ እንሄድም? እያደገ ነው እኮ ማርኬቱ። ገንዘብ ያላቸው በጣም ብዙ ናቸው እዛ። ኤዥያ ከሄድንም የኢትዮጵያ መሆን አትሊስት እንደ በታች ነገር አይደለም የሚታይ። አሁን አውሮፓ አሜሪካ ምንም ስቴተስ የለንም። ሚድል ኢስት ከሄድን እንደውም የባሰ ነው። ሶ የተከበርን ቦታ እንሄድ። ህንድ አሁን ብዙ ላይክ ኮኔክሽን አለን። ብዙ ያቃሉ፣ ብዙም ህንዶችም እዚህ ያሉ። አባቴም ራሱ አይ ቲንክ ዩኒቨርሲቲ ያኔ ዩኒቨርሲቲ ሲማር ህንዶች ነበሩ ምናምን ሲለኝ እንተዋወቃለን። ስለዚህ ለምንድን ነው ሰክሰስ አውሮፓ ብቻ ያለ? ግሎባል ሲባል እነሱ የሚያወሩት ቤሲክሊ ስለ አውሮፓና ዌስት ነው። ሌላም አለ ያደጉ ከፈለግን ጃፓን፣ ኮሪያ። ከህግና ከፋይናንስ አንጻር ግሎባሊ ለማደግ እንዲችሉ ምን አይነት ኖሌጅ፣ ምን አይነት ኤሪያዎች ላይ ኤክስፐርቲዝ ወይም ኤክስፖዠር ያስፈልጋል ብለሽ ታስባለሽ? ለውጭ ሀገር ነው ለውጭ ሀገር ለማስፋት ኢትዮጵያ ውስጥ ያለን ቢዝነስ ከኢትዮጵያ ውጭ ይዞ ለመውጣት መጀመሪያ ስቴፕ አንድ ነገር ጀምራለሁ ከተባለ ኮሚኒቲውን መፈለግ ነው። እኔ ዩዥሊ ኮሚኒቲ ጸጥ ብዬ ኮሚኒቲ አሁን ኦንላይን ነው ሁሉ ነገር። ኮሚኒቲስ ሬዲት ወይም ፌስቡክ ወይም የፈለገ ቦታ ገብቼ አነባለሁ። እኔ ችግርን ነው ሁሌ የምፈልገው። ይሄ ኮሚኒቲ ውስጥ ምንድነው ብዙ ጊዜ የሚወራ የሚደጋገመው? ምን ችግር አለ? አንድ ነገር ሚስ የሚያደርጉት አሉ የጎደለ። አሁን ኒዘርላንድ በጣም ያደገች ናት በፋይናንስ። እስካሁን ችግሮች አሉ እና ኮሚኒቲ ሰው ሲያወራ አንድ ሶሉሽን አንድ አምጥቶ ብዙም ኢንቨስተር ያገኛል፣ በአንድ ጊዜ ያርጋል። ሶ ኢትዮጵያ ደግሞ ብዙ አላት ገና ችግር የሚፈታ። ሶ ሶሉሽኑን ፈልጉ እዛ ኮሚኒቲ ውስጥ አንብቡና I think አሁን for example እንደ blockchain ክሪፕቶ ማለት ነው። I think ለአፍሪካ ለመጀመሪያ ጊዜ ጋፕ ልትዘጋ ነው ማለት ነው። የኦንላይን ባንኪንግ ስፔሻሊ ክፍለ ሀገር ያሉት ሰዎች ለመጀመሪያ ጊዜ ኢንተርኔት ካላቸው እና ሞባይል ካላቸው ቤሲክሊ ክሪፕቶ ገዝቶ የፈለጉበት ቦታ አንድ ነገር መግዛት ይችላሉ። ወደ እነሱ የሚመጣበት መንገድ እንግዲህ ሌላ ነው፣ ሎጂስቲክስ ግን ይችላሉ። መንገዱ አለ። ቀላል ነው ማለት አይደለም፣ ግን መንገዱ አለ። ቀስ በቀስ እየደረስን ነው እና ለመጀመሪያው ጊዜ ከአውሮፓና ከአፍሪካ ጋር ጋፑ እየቀነሰ እየመጣ ነው። አሁን ኤአይ ገባ። አሁን ኤአይ ራሱ እኔ እንደውም ኤአይ አፍሪካ ውስጥ በኋላ is bigger than አውሮፓ ብዬ ነው የማስበው። because እዚህ አሁን ገና ሰው እየፈራው ነው ስራችንን ይወስዳል የሚል፣ ግን አዳዲስ ስራም እየመጣ ነው። ላይክ ኤአይ ፊድ የሚያደርግ አሁን አንተ የምታውቀው እውቀት ኤአይ ውስጥ የለም። የዛሬው እውቀት አዲስ ህግ ወጣና አነበብከው ኤአይም አነበበ ማለት አይደለም። ሰው እስካልሰጠው ኢንፎርሜሽኑን አያውቅም። ሶ አዲስ ስራዎች እየመጡ ነው። አይ ቲንክ አፍሪካ ቀስ በቀስ ኦኬ። ስለዚህ አሁን ከዚህ የተረዳሁት
ወደ ውጭ ማሳደግ የሚፈልጉ ቢዝነሳቸውን ኢትዮጵያ ውስጥ ያለ ቢዝነሳቸውን ወደ ውጭ ማሳደግ የሚፈልጉ መሄድ የሚፈልጉበት አገር ያለውን ሁኔታ ማጥናት አለባቸው። ኮንቨርሴሽናቸውን ይዞ የሚሄደው ነገር የእነሱን ችግር ይፈታል ወይ የሚለውን ማለት ኢቭን አወራራቸውን ሁሉ ነገር ቢካዝ አወራራቸው በኋላ ማርኬቲንግ ላይ መጠቀም ይቻላል። ይሄ ነገር እኮ በጣም ቸገረኝ፣ ይሄ ነገር ቸገራችሁ ማለት ሴም የአገሪቱን ህግ አክብሮ ኮምፕላያንት ሆኖ ቢዝነስ የአዲሱን አገር ማለት ነው ኢንቨስት ማድረግ ወይም ፕሮዳክትን ኤክስፓንድ ከማድረግ አንጻር እንደዚህ ሊያስቡበት የሚገባ ነገር በህግማ እኔ አሁን የኔ ስትራቴጂ ሁሌ አንድ ጠበቃ መቅጠር ነው እዛ ሀገር ውስጥ አንድ ነገር ይሰራልኛል ማለት ሳይሆን ጥያቄን ጠይቃለሁ። ለአንድ ሰዓት 2 ሰዓት ትንሽ ኢንቨስትመንት ናት። መልስ ይሰጡኛል እና በዚህ ከተራመርኩኝ በዛ ከተራመርኩኝ ገንዘቤን የት ነው ማስቀምጠው ቤት መንገድ ነው ማስገባ እነሱ እንግዲህ ኦፊሻል ምንድነው መጠየቂያቸው? ጠበቃ አሁን አዲስ ሀገር ሂደሽ ኢንቨስት ልታደርጊ ስትይ እዛን ሀገር ጠበቆች የኔ መብቴን ነው መጠየቀው። አንዴ ገንዘቡ ከገባ ምንድነው ከዛ መብቴ ምንድነው ምን ሊፈጠር ይችላል? አሁን አንዳንድ ሀገሮች ፎር ኤግዛምፕል ፊሊፒንስ አንድ ሀገር ነው ኢንቨስት ማድረግ የምንፈልገው ግን እዛ አገሩ ለፎሬነርስ ኦልሞስት ምንም አይፈቅድም። ቤት መግዛት አልችልም። ገንዘቡ በኋላ ኢንቨስት አድርጌ ካዋጣ ቤሲክሊ ነገ መድረስ አይችልም። ይሄን ማወቅ ፈልጋለሁ ከመጀመሪያ በፊት። እሺ ካልኩኝ እዛ የሚያዋጣው ገንዘብ እዛው ኢንቨስት ማድረግ አለብኝ ማለት ነው። አንዳንድ ጊዜ ሰው አሁን ፊሊፒንስ በጣም ብዙ ፎሬን ኢንቨስተርስ ይፈልጋሉ ግን የራሳቸው ህግ ገና አልከፈተም መንገድ ነው። ይሄን አሁን ህንድ እዚህ ቁጭ ብዬ የማወራው ገና እኮ ሪሰርቹ እስከዛ ድረስ አልደረሰም። አም ሹር እንትን አለው ሪስትሪክሽን አለው እና ያውቃሉ ስፔሻሊ ህንድና ቻይና የሰው ብዛት ስላለ የኛ ቤኔፊት የኢንቨስተር ቤኔፊት በጣም ትልቅ እንደሆነ ሶ ህግ አሚን አንድ ጠበቃ አይደለም ለህንድ የሚያስፈልገኝ ምናልባት ቲም ነው እዛ ሪጅን እየተባለ የተለያየ ህግ አላቸው። ሶ መጀመሪያ ኢንቨስት በህጉ እወቁ። መጠቀም አለባችሁ ማለት ሳይሆን ግን እወቁ ስፔሻሊ መብታችሁን